3-2 ተሸንፈናል ማን 3-2 መሸነፋችን ብቻ አይደለም የሚያናድደው ነገር በጣም ቅጥል የሚያደርገው እንደሆነ ታውቃላችሁ ኮርና ተከታታይ 3 ጨዋታ ላይ ይገባብናል አርሰናል ማን ምንድነው ያየው ያለው 3 ጨዋታ ላይ ኮርና ዛሬ ካየናቸው ነገሮች ግን በጣም የሚያስደስተው ነገር አንደኛው ምንድነው ዞሊስ የሚገርም ሳይኒንግ መሆኑን ያየው ማን ምንድነው የሚያደርገው ይሶጂ አንድ አሲስት አንድ ፔናልቲ ያስገኘልን ማን በጣም ትችላለህ ገብቷላ ፕሪሚየር ሊግ ላይ ነገር መድገም አለበት በጣም ነው የምትችለው ማን ኗኔሪን አምና ለምንድነው ያዋስ ነው ቆጨኝ ማን ሰከንድ አፍ ላይ ምን አይነት ጨዋታ ነበር ስትጮት የነበረው አንተ በጣም ያምራል ገብቷል አይደል ማለት ማክስ ዳውመን ትንሽ ማቹሪቲ እና ትንሽ ሰውነት ትንሽ አንተ ጂም አገባም እንደ ጂም ግባና ጠብጥቡ ሆነ እናቴ ትንሽ ሰውነት ካደገ ማዶይኬ በስትክክል ቤንች ታርጓል ምክንያቱም ክሪኤቲቭ ነጭ እንቅላትን መጠቀም ይችላል ገብቷል አይደል በጣም ያበደ ነገር ነበር ያዩ የነበረው ምንድነው 3-2 ለምንድነው የተሸነፈው 3 ጎል ለምንድነው ኮንሲድ የምናደርገው ማን እኔ ቀጥል እያልኩኝ ነው አሁን ምንድነው እየተፈጠረ ያለው አርሰናል 5 ዶርትመንድ 4 ያ ፔናልቲ ያለበት ችግራችን እንትን እኮ ቻምፒየንስ ሊግን በፔናልቲ ነው ያጣነውና ለዛ ነው ወደ ፔናልቲ አምርቷል ጨዋታው በፔናልቲ 5-4 አሸንፈናል ስለዚህ 90 ደቂቃው እንደወራን ተጠብቁ ራሴ ያዘጋጀሁት ዋንጫ ነው 90 ደቂቃ ብሸነፍ በፔናልቲ አሸንፋለሁ በቃ ምን ታመጣለህ በፕሪሲዝን ቃጠሎ እንደው ስማቸውን ማለት ነው እያንዳንዷን እየጠራው እሞልጫት ነበር ግን ችግር የለውም ዛሬ እንደ ያበርታና አርቴታ ማድረግ ያለባችሁን እናንተ ታውቃላችሁ ደገምሽው ወያሊት አይ ይኸውልሽ እዚህ አውሮፓ ስዞሪ በሽታ ይዘሽብኝ እንዳመጪ በሽታ ፕሪሚየር ሊጉ ላይ ይዘሽብኝ እንዳመጪ ይኸው ተለጠፈች ደግሞ አናዘር ኢምፖርታንት ፕሪሲዝን ወርክአውት ኤክሳቸው ላይ እኮ ነው ግን ማለት ነው እኛም ቋጠሯችንን እያላቀቅን ነው በዶርትመንድ አርሰናል 3-2 ቀምሷል ደግሞ ቆንጆ ጎል ነው እየገባባችሁ ያለው እንዴት ነው ፎቃ ቀውያላ ቪኒን ፈለገለ ቤተና ጽድ ተጠብቅ መጀመሪያ አትንፏቀቅ ባርኮላ አንድ ፕሪሚየር ሊግ በለው ብለህ ያሳደገህን ጠኔን ያራገፈልን ኢሜሬትስ ካፕ ትሸመጥጣለህ እንዴ ወያላ ስታገኛውን መለወጥህ ነው እንደዚህ ያዋጣል እንደዚህ ነው አሁን ቀጣይ አመት ወንድም ጥላን ተቀይሯል እሱ ሻምፒዮን ጊዜ ሜዳው አንተ ታዋረደኛለህ እንዴ ካልቸን ካልፋት ተመጣጣ እንዴ የምናባ መወዳጀት ነው እኛ ፔስጂ ማንን እየለጠለጥን አንተ ታናፍሪ ባደ ወያላ እውነት ዲስአፖይንት አድርገኛል ዲስአፖይንት መድፈኞቹ አርሰናሎች በወዳጅነት የኤምሬትስ ካፕ ጨዋታ ከዶርትሙንድ ጋር ያደረጉት ፍልሚያ በዶርትሙንድ መደበኛው ጨዋታ ክፍለ ጊዜ 3-2 አሸናፊነት የተጠናቀቀ ሲሆን በፔናልቲ ሹታውት ግን መድፈኞቹ አርሰናሎች 5-4 በሆነ ውጤት ማሸነፍ ችሏል በዚህ ጨዋታ ላይ ለመድፈኞቹ ሁለቱን ጎሎች ማስቆጠር ችለው የነበሩ ተጫዋቾች ቪክተር ዮኬሬሽ በፔናልቲ እንዲሁም ደግሞ ኢታን ንዋኔሪ በክፍት ጨዋታ እንቅስቃሴ ነበረ ኢታን ንዋኔሪ ላስቆጠረችው ጎል አሲስት ማድረግ የቻለው ተጫዋች አዲሱ ፈራሚ ዞሊስ ነበረ ዞሊስ አስደናቂ ጊዜን በወዳጅነት ጨዋታዎች ላይ ለመድፈኞቹ አርሰናሎች እያሳየ ይገኛል ለማንኛውም እናንተ ስለ ውጤቱ ምን ተላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ በቀሉ አማነሻ ስሪቢስ ገባልሻ ራስሽ ደግሰሽ ታባያለሽ የዋህ ዶርትመንድ ግን ምን አስበ ነው ቁስል ለበቀስ ትልቅ ቡድን ነው ብዙ ጊዜ ሻምፒዮንስ ሊግ ተሳትፎ 3-2 ግን ትልቅ ቀኔ ነው 3-2 ትልቅ ቀኔ ነው ስትጥናቴን ምሬ ነው ሰማ ይሄን የቀንድ ዋንጫ አዘጋጅታችሁ ኤምሬትስ ካፕ ካልበላ ምን ልበላ ነው ነገሩ ቀንድ ይወጋችሁ ነበረ አሁን ራያን እንዴት ነው ቻምፒየንስ ሊግ ፕሪሚየር ሊግ ካራቦ ካፕ እና ኤፍኤ ካፕ አንተ ብቻ ነው የምትጫወተው ምክንያቱም ሌላኛው በረጁ ለሁለት ካልሆኑ በስተቀር አይችሉም አርሰናል አንድም ሁለትም ሶስትም አራትም ዋንጫ መብለክ ከፈለገ አንተ ብቻህን መግባት ያለበት ብለ እንዴት ነው ለሱ የምናስረዳው ሌላው ደግሞ ማጋልሽ ያልሳል ባባዶ ነው እንዴት ታዲያ ሁለተኛው ጎል ምንድነው እንዴት ነው እንደዛ ሊገባብክ ይቻላል እንዴ ማርክ ማድረግ እንዴት ነው የሚከብድክ በቃ ያልሳል ባይሆንልህም ማለት ነው ሌላኛው ደግሞ ራይስ አርሰናል ያላንተ ባዶ ነው በቃ ና ግባ እንዴትም ሆነ ተጫወት ከፈለክ ኳሳትን ጋቁም በቃ ዝም ብለክ እንዴ ባዶ እኮ ነው ያላንተ እንዴ ምንድነው የምናረጋው እሺ እንዴ ኬፓ ኳስ አፈልግም በቃ ተወውጣ እንዴ ጄሱስ በቃ እዛ እየጠሩክ ነው መሄድ ነው ያለብህ እኮ ወንድሜ ምንድነው እዚህ የምትሰራው ለምሮ በግድ ወደዱኝ ምናምን የምትለው እንዴ አንተ የግድ ኮኪ መዛዛፍ መጋበዝ አለበት እንዴ አንተ እንድትወጣ ምንድነው ፈልገው እንዴ በቃ አርሰናል ይሄንን ፈልገው ሲቀጥል በዚህ ዋንጫ ልታብሽቁ ነው የምትችሉት አትችሉም ምንም ነው ለኛ ይሄ ዋንጫ እሺ ይሄን ሁሉ አመት ስንበላው ዝም ብለን ምናምን ጀምር ኤምሬትስ ካፕ ማለት እኮ የባል ዶሮ በሉት እኮ በቃ ማንም የመንገደኛ ነው እንጂ የሚበላው የቤቱ እኮ ብዙም አይደለም በቃ እንዴ ለውጭ ሰው ጋበዝን ሐላስ በቃ ምንድነው የምትሉን እንዴ ዞሊስ ጎበስ ቪኒን ያስረሳህን እውነት ይቅርታ ስለጮኩት አንተ ምንም አላረክ እነዛና እንጂ እሺ ተውት ሌላውን ነገር ተውት ቆይ ተውት
ለምንድን ነው በሴቶች የገባችሁት? ምን ሆናችሁ? ወንዶች የተዱ ዛሬ ወንዶች ቀደው እንዴ ነገር አይዞኝ ውይ እኔን እናት ይሄ 3 ጎል ለመደ እኮ ግን አለቀና ይልዋላ ይዞ አለቀና ይልሽ ኋላ አይዞሽ የኔ እናት ኩራው ለቀቋት ዛሬም ድጋ ዋናው ነገር ፔናልቲውን ማሸነፋችን ነው ጀማው። እኔ ፔናልቲው እስኪያልቅ ድረስ ነው ቆይቼ የመጣው። 3-2 በጨዋታ ተሸንፈናል፣ ግን ኤምሬትስ ካፕ ላይ የሚያደርገው ፋይናሊ ፔናልቲ ያለው ገብቷል አይደለ? ፔናልቲውን 5-4 በሆነ ውጤት አሸንፈናል። በቃ ዋናው ነገር ከአምናው በፒኤስጂ በፔናልቲ ከተሸነፍነው ጨዋታ ምን ያህል ተሻሽለናል ማየት የሚለውን ነው የምፈልገው። ገብቷል ስለሆነ 5ቱንም ፔናልቲ ያስቆጠረናል ጀማው። ይሄ ትልቅ መሻሻል ነው። በቃ ትልቅ ቡድናችን እንደምታውቁት እጅግ በጣም ብዙ ተጫዋቾች የሉም እዚህ ቡድን ውስጥ። ሲኖሩ ምን ሊፈጠር እንደሚችል ግልጽ ነው፣ ግን በፔናልቲው ደረጃ በጣም ተሻሽለናል። ከዛ ውጪ ቦሩሲያ ዶርትመንት ለጣጥፎናል፣ አስቀይሞናል። ኖርማል ነው፣ ይሄ ያለን የወዳጅነት ጨዋታ ነው። ትልቁ ነጥብ ግን የማስኩዌራ ቦታ ላይ ጀምአው መስት ተጫዋች ያስፈልገናል። በማስኩዌራ ሳሊባ እስኪመለስ ድረስ ብቻ መንገፋው ቦታ አይደለም ጀምአው፣ ያ ቦታ ግድ ያስፈልጓል። ከዛ በተጨማሪ ዞሊስ አስደናቂ ብቃቱን ያሳየን ጀምአው፣ እሱ ጋርም ቆንጆ ተቀያሪ ተጫዋች ግን ያስፈልጓል ጀምአው። ከዛ ውጪ ጋብሪኤል ጄሱስ፣ ኬፓ፣ ፓብሎ ቬራ ምናምን የምትባሉ ሰዎች በሙሉ አንፈልጋችሁ፣ ውጡልን ፕሊስ። ለእናንተኛ ሽማግሌ መላክ አለብን እንዴ? ልቀቁና ውጡ። በቃ እሱ ብቻ ነው የምፈልገው ጀማው። 3-2 በሆነ ውጤት ግን ተለጥፈናል። ኖርማል ደግሞ እንደገና አርሰናል ከቦሩሲያ ዶርትሙንድ ያደረጉት የኤሚሬትስ ካፕ የፍጻሜ ጨዋታ በቦሩሲያ ዶርትሙንድ 3-2 አሸናፊነት ተጠናቋል ማለት ነው። እንግዲህ አርሰናል ሁልጊዜ በየአመቱ ራሱ እያዘጋጀ ራሱ የሚበላው ኤሚሬትስ ካፕ ራሱ በዚህ አመት ግን አልተሳካም ማለት ነው። ለዶርትሙንድ ሆኗል። ባለፈው 3-1 አሁን ደግሞ 3-2 ተከላካዩ ጠንካራ ነው የተባለው በዚህ አመት ግን እያፈሰሰ ይመጫጩ። እንደዛ አይነት ያበዱ ፔናልቲዎችን እዛ ቻምፒዮንስ ሊግ ፋይናል ላይ አመቱም ነበር ቀልደኞች። ለማንኛውም ካለፉት 3 የወዳጅነት ጨዋታዎች የተመቸኝ ተጫዋች ያው ማክስ ዶመን እንዳለ ሆኖ ክሪስቶስ ዞሊስ ነው። ሀቢቢ 35 ሚሊዮን ፓውንድ ወጥቶበት እስካሁን በ3ቱም ጨዋታ 3 የጎል ኮንትሪቢዩሽኖች አድርጓል። ሲቀጥል ጥሩ ነው፣ በጣም ጸዴ ተስፋ ያለው ተጫዋች ነው። ካያችሁት መከላከሉ ላይ አሪፍ ነው፣ ማጥቃትም ላይ ምን ዳይሬክት ነው ሲጫወት ማለት ነውና እንግዲህ ወደፊት ደግሞ ጥሩ የተሻለ ነገር ያሳየናል ብዬ አስባለሁ። እንደ ክለብ ግን አሁንም ይቀረናል። ስፔሻሊ ፊት መስመሩ ላይ ሁሊያን አልቫሬዝ ቤዚክ ነው። ከማርቲኔሊ የተሻለ ዊንገር ያስፈልገናል ማለት እንደዛ ነው የማስበው እኔ። መከላከሉም ላይ ዊሊያም ሳሊባ ማጣታችን በግልጽ ያሳያል ካያችሁት ማለት ነውና እስኪ ሐሳባችሁን ኮሜንት ላይ አስቀምጡ። አርሰናል ለ6 አመት በተከታታይ ያለ ምንም ከልካይ ሲያነሳው የነበረውን ቻምፒዮንስ ሊግ በቦሩሲያ ዶርትመንድ ተነጥቋል። ኧረ በስማ እንዴት ነው ማችሉት? በተለይ ደግሞ በረኛው ኧረ በስማ ኦናና ይማረን። የእውነት ነው የምላችሁ ኦናና ይማረን። ዝም ብሎ ነው ጎል የሚገባበት። በቃ ይሄ ነው ቋሚ መሆን ያለበት። ሲጀመር ቀጣይ አመት ለፕሪሚየር ሊግ የሚሆን ተጫዋች ነው። ሲጀመር ለሻምፒዮንስ ለምን ታሰፍልፈታላችሁ? ለፕሪሚየር ሊግ ነው የሚሆነው። ለማንኛውም የኤምሬትስ ካፕ ዋንጫን እንግዲህ ቦሩሲያ ዶርትሙንዶች 3-2 በሆነ ትዝታ ቀስቃሽ በሆነ ውጤት ማሸነፍ ችለዋል። ቦሩሲያ ዶርትሙንዶች በቀሉ አይ በቅዬ ዛሬም ተሸነፍሽ አይደለ? አይሰሙም ብለሽ እቺ ለነገሮች ኤምሬትስ ካፕ እኮ ሁሌ ራሱ እያዘጋጀ ራሱ ነበር ይዞ የሚሄደው። በሙስናም በምንም የሆነ ነገር ያደርጉና ዋንጫውን ራሳቸው ይዘውት ሄዱ ነበር። ምክንያቱም ክራይ ነበር ዋንጫው። የኤምሬትስ ካፕ ዋንጫ ክራይ እንደሆነ ስንቶቻችሁ ታውቃላችሁ? ምክንያቱም አርሰናል ውድድሩን ያዘጋጅና በጣም በወድ ዋጋ ነው የሚከራዩት። ከዛ በኋላ መልሰው ነበር ይሄ አሁን ሰፈር ላይ በዓል ሲደርስ ይሄ እናትና ልጁ ወይም ደግሞ በግ ተከራይቶ እንደሚያዞረው ጀለስ ማለት ነው ያዞሩትና ከዚህ የጮቱበትና መጨረሻ ላይ ይመልሳሉ። እንደዚህ አይነት ነገር ነበረ። ዛሬ አልተሳካለትም። ስለዚህ ዋንጫውን ዋጋ ልከፍል ነው። ቦሩሲያ ዶርትመንድ ወስዶ እልው አድርጓታል። በቀሉ አልቻለችም። ለማንኛውም ግን 3-2 በሆነ ውጤት ተሸንፋለች ማለት ነው። በቀሉ አጽናኗት፣ እየገባችሁ አብሽር አይዞሽ ብሏት። እየደረሰ ነው ቀንሽ ደግሞ እየደረሰ ነው። በቀሉ በሉልኝ። ይመቻችሁ።